ጥንጡ ኑሮን ማን ይኖራታል ከተባለ በቲክቶክ መንደር ያሉ ንስቶች ያስብላል። ማንን ትጠቅሳለህ ከተባለ ደግሞ የኦሊሶዋን ዩቲናስትልና ጃኒ ገብሩ ጎበዜን ትደግማታለህ። ባለንበት ዘመን መንገዱን ላወቀው ገንዘብ መስራት ቀላል እንደሆነ ካሳዩን ጥቂት ሰዎች መካከል በቲክቶክ ዓለም የምናገኛቸው ወጣት ሚሊዮነሮች ተጠቃሽ ናቸው። ገንዘብን ቀለል አድርገው ይሰሩታል፣ በቅንጦትም ይንፈላሰሱበታል። ለጥቂት ደቂቃዎች አብራችሁን ዝለቁና በርካታ ሚሊዮን ብር የወጣባቸውን ቤቶች እናስቃኛቸዋለን። እነዚህ ቤቶች የማን ናቸው? እንስቶቹ ቲክቶከሮች እንደምን ቢሰሩ እንዴት አድርገው በዚህ ዕድሜያቸው እንዲህ ያለውን ቤት ገዙት ብለን በግርምት የሀብታቸውን ምንጭም እንዳስሳለን። ከዛሬው አስደንጋጭ ስኬት ጀርባ ያለውን ለእያንዳንዱ የዛሬ ማንነታቸው መሠረት የሆነውን ትናንትናቸውንም እንቃኛለን። የምንገልጠው ከባባድ ሚስጥርም ይኖረናል። አብራችሁን ዝለቁ። ከጥቂት ዓመታቶች ቀደም ብሎ የአርቲስት ሀብቱ ሕዝብ ነው ይባል ነበር። ሕዝቡም እውነት ነው ብሎ በተቸገረ ጊዜ ደግፎ በታመመ ጊዜ ያሳክማል። ጊዜው ተገለበጠና የማህበረሰቡ ሕይወት ሳይለወጥ የኪነ ጥበብ ማህበረሰቡ አኗኗር ሲቀየር ሕዝቡ ሀብት አርቲስት ነው ማለት ጀመረ። የሚኖሩት የቅንጦት ሕይወት ለመኖር አይደለም ለማሰብ አስቸጋሪ የሆነ የምቾት ሕይወት በመሆኑ አሁን ደግሞ በቲክቶክ ዓለም የምናውቃቸው እንስቶች የሚኖሩት ኑሮ አስገራሚና እጅን ባፋስዞ አጀብ ያሰኛል። ቅንጦትን ማን ይቀናጣታል ከተባለ ቲክቶከሮች ያሰኛል። የሚኖሩትን ኑሮ፣ የሚነዱትን መኪናና የሚዝናኑባቸውን ሆቴሎች፣ ሬስቶራንቶች፣ የባህር ዳርቻዎችን ሁሉ ለተመለከተ ሰው በእውነትም ሀገራችን ኢትዮጵያ በእድገት ጎዳና ላይ ትገኛለች ለማለት ያስደፍራል። የሕዝቡ ኑሮና የእነዚህ ልጆች አኗኗር አይለያዩ፣ መለያየት ተለያይቷል። ሕዝቡም አቤቱ ጌታ ሆይ እኛንም በበረከት አስበን የሚለውን ጸሎት መጸለይ ከጀመረ ሰንበትበት ብሏል። በዚህ የቅንጦት ማዕበል ውስጥ እየዋኙ ከምናገኛቸው እንስቶች መካከል ዩቲናስ አንዷ ነች። በቲክቶክ መጠሪያዋ ዩቲናስ እያልን የምናውቃት ወጣት እንስት በሀገራችን ቲክቶክን ካስተዋወቁና ከ5 ዓመታት በላይ በቲክቶክ መንደር ያለመደብዘዝ ከዘለቁ ቲክቶከሮች መካከል ግንባር ቀደሙን ስፍራ ትይዛለች። በዘመነ ኮሮና ሁሉም በቤቱ በተቀመጠበት ሰዓት የሕዝቡን ድብርትና ጭንቀት ገሸሽ ካደረጉ የመዝናኛ ኮንቴንት ሰሪዎች አንዷ ነበረች። እንደ ቀልድ የጀመረችው ቲክቶክ እስከ መጨረሻው የሕይወት አቅጣጫዋን ቀይሮላታል። የድምፅ ማስመሰል ወይም ሊፕሲንግን በመስራት ጀመረች። የተዋጣላት ሰው ሆነች። የተለያዩ ማስታወቂያዎችን በጥሩ ክፍያ መስራት የጀመረችው ገና በቲክቶኩ ብቅ ባለች ትንሽ ወራቶች ውስጥ ነበር። የሶሻል ሚዲያን ተጽዕኖ በደንብ እየተረዳች ስትመጣና ገንዘብ እንደሚሰራበት ሲገባት ላይቭ ስትሪም ማድረግ ጀመረች። በተለይ ራቼና ናሆም ፎንቲ ጋር የነበራት ጥምረት የሚዘነጋ አይደለም። በቀላሉ ጨዋታን መፍጠር መቻሏ